የዛኛው ወር ውስጥ ምን ብዬሽ ነበር? እንደዚህ አይነት ወሬ ነው ያወራሁት። ሴምሽን እኔ ደግሞ ለምንድን ነው ያላባረረች? እስካሁን እኮ ነበር ያለሁት። ከዛ ማለት ነው እንደዚህ ነው የሚያባሩት ሌሎቹ። እኔ በነገራችን ላይ እግዚአብሔር ይመስገን ይህ ኔጌቲቭ ወሬ ምናምን አላወራም። መመለስ ያለብኝ እመልሳለሁ እና ላይክ እያወራሁ ነው። ግልጽ ስለወራ ነው እንጂ ሌሎቹ እኮ ልብ ነው የሚያወልቁት። እንዴ አንዳንዶችን ስትላቸው እንዲህ እንደዚህ ልትለኛለህ ሂድ በቃ ደግሞ ሲናደዱ ደስ ይለኛል። እኔ ደግሞ ባልናደድም አንዴ ሶሪ እዚህ ሰሚ ልንገርሽ፣ ቆይቼ ነው የምገባው እና ባለፈው ገብቼ ነበር። ከዛ ዛሬ ነው የገባሁት እና ብዙ ማለት ሰው የኔ ቆንጆ እትያዝብኝሽ የሆነ ነገር ከረሳሁሽ ምናምን። ምን አካውንት? ምን የንግድ ባንክ እና ግሬት እንዴት ነህ? አለሁልሽ። ይበርዳል። በረደሽ? አስነጠሰኝ ነው የኔ ፍቅር። አይዞሽ አይዞሽ ማሪ። ከይስ ከአንድ ጊዜ ተከሰትክ ግን ዛሬ ገርምሻል። አጋጣሚ ነኝ ብቅ ያልኩት እና ነግሬሽ ነበር። አንቺ ፍቅረኛ ሊሆንሽ ከአሁን በኋላ በቤትሽ ነኝ መሆኑ ምናምን ብዬሽ ነበር፣ ግን አልሰማም። አትሰማኝ። ዲስታንስ ስለማልወድ ነው። ምን ችግር አለ? ዲስታንሱ ደስ የምሽት እኮ ነው። ፍቅረኛ ይሆንሽ የምታሳይኝ